ሰላም ቤተሰቦች እንዴት አላችሁልኝ? ሰላም ነው ወይ? ደህና ቆያችሁ? ስራ ሁሉ ፒስ? እኔ ያለሁላችሁ እግዚአብሔር ይመስገን። ዛሬ በሌላ ቪዲዮ ወደ እናንተ መጥቻለሁ። እንግዲህ ብዙዎቻችን የፍቅር ደስታ የሚያስደስተን ሰዎች በዚህ ቪዲዮ ደስተኛ እንደሆናችሁ አልጠራጠርም። እንደዚሁም ደግሞ ብዙዎቻችሁ በአንዳንድ ነገር ደግሞ እንደደበራችሁም አልጠራጠርም። እኛ ዋና ጉዳያችን ሰው ማስቀየም አይደለም፣ ሰው ማስከፋት አይደለም። ሰው ደስ እንዲለው ነው እኛ የምንፈልገውና ፍቅር ለአብርሽ የምትከፍለውን ብዙ መስዋዕትነት እያያችሁ እንደሆነ አልጠራጠርም። በደንብ ነው የምትወደው። ከዚህ በፊት የነበረው ቪዲዮ ላይ እንግዲህ በጣም ኢሞሽናል ሆኜ ምናምን ሳወራ አይታችሁኛል። ያው ስለደበረኝ ነው በሰዓቱ። ፍቅር ቫልዩ የላትም ወይ በሚለው ሀሳብ ነው። ለሱ ምንም ነች ወይ ለአብርሽ ለምን እሷን አያከብራትም? ሩት ጋር የሚሄድበት ሪዝም ምንድን ነው? እሷ ሌላ ህይወት እንዳትመሰርት የሚያደርግበት ምክንያት ምንድን ነው? አሁንም ከእሷ ጋር ያለው ግንኙነት አላቋረጠም፣ እሷ መውደዱን አላቆመም በሚል ሀሳብ ትንሽ ኢሞሽናል ሆነን በዛ ቪዲዮ ሆኛ አይታችሁኛል። ዛሬ ግን ያው ፍቅር ስለሳቀኝ ደስ ብሎኛል። ፍቅር ስለሳቀኝ ደስ ቢለኝም ሩትን በዛ መልኩ ዲስከሬጅ ስላደረጓት ደግሞ ይሳቅንም ደብሮኛል። ደስ የሚል ነገር አላረኩም። ዛሬ ጠራናችሁ ማለት ነው። እኔና ፍቅር ከጠዋት ጀምሮ እዚህ ግቢ ውስጥ ስንዝናና ፈታ ስንል ጁስ፣ አትክልት የፈለግነውን ነገር ስንጠጣ ስንበላ ነበርና ከፍቅርዬ ጋር ደከመንና ሱቅ ሚላከን አጣን። እሷ ታምጣልሽ የሆነ ጁስ ነገር ለስላሳ ይሻላል ጁስ ከምደገም። ኦኬ እሺ ማስተካከላው እንደምን የኛ ሚስቃውን ማስተካከላው አይደለ? ኦኬ እሺ አንተ ማስተካከል ይዘህልና ብር ይዤ ነበር። ጥርሴ ስለማዱ ነው ሆዴን አታስቀው አለ ያገሬ ሰው። ምን ለማለት ፈልገህ ነው? አንተ ማስተካከል ይዘህልና እንዴ አልገባኝም። ያለነው እኮ መላክ ነው። ጥርስን የሚያስቅ ጥርስ ለምዶ ሆድን የሚያስቅ አይ ታዩ እናት ይተረጋጊ። አሁን ምን እንደሆነ ነገር ቦራ አይደለም ያላችሁት። በነገራችን ላይ የምታረጉት ነገር ሁሉ ማለት ነው ቦራ መስሏችሁ ነው የመጣችሁት ያላችሁ የመሰላችሁ። እሺ ለማንኛውም ወንድሜ አንተን አንድ ጊዜ የሆነ ቃል ይዘህልና እሷን እናውራት። አንተን ሱቅ እንላክ። ችግር የለም። እኔ መላላክ ብርቅ አይደለም፣ እላክልሃለሁ። ይሄ ከኔ ክብሬ አይቀንስም። ምን ላምጣልህ? ሱቅ ማስተካከል ይዘህልኝ ወጣ በለ እኮ ከልብህ ፈልገው ነው። ከልብ ፈልጌ ነው። በላው ጠጣው ጠገብ ምን እያረከው ነው? ኖ በላው ጠጣው ጠገብ። ወደ ጉዳያችሁ መግባት ትችላላችሁ። እኛ እንደዚህ ስንለፋለፍ ከእናንተ ጋር ስንዘባነን እኮ ወደ ጉዳያችን እንድንገባ እና ቀጥለው ጊዜ የለንም። እሺ አንድ ነገር እንገርሻ እኮ ወደ ጉዳያችን እንድንገባ መጀመሪያ ደውለህ የጠራህን አንተ ነህ። ሰው ጉዳይህን ጨርሰህ እንሂድበት ፕሊስ። ከእናንተ ጋር የምንጋትትበት ታይም የለንም ነው። የፍቅር ወዳጆችም ይሄ ነገር ልክ እንዳልሆነ ታውቃላችሁ። አንድ ነገር እምቢ ስላለ በብሽሽቅ ወይም ባልሆነ ወይ መሄዱ ተገቢ ነው ብዬ እኔ ፐርሰናሊ አላስብም። በግሌ አላስብም። ሁሉም ሰው የፈለገውን ነገር ማድረግ ይችላል፣ እውነት ነው። ግን አንዳንድ ነገሮች ነገ የምትገናኝ ሰው ብዙ ነገሮችን ያሳለፍክ ሰው ስትሆን አሁን አብርሽና ሩት በብዙ መንገድ አብረው መጥተዋል አይደለ? ብዙ ነገር ሆኗል። ቀለበት አስሮላታል። እንግዲህ እዛ እስኪደርሱ ድረስ የነበረው ግንኙነት ቀላል አልነበረም አይደለም? በጣም ነው የሚወዳት የነበረው በፊት። አሁን ላይ እንደዚህ አይነት ነገር ማድረጉ ትላንትናው መርሳቱ ፐርሰናሊ ያልተመቸኝም። ሁሉም ነገር ሊቀር ይችላል፣ ጓደኝነቱም ሊቀር ይችላል ምናምን፣ ግን ጥሩ ወዳጅነቱ ለምን ይቀራል? ጥሩ ወዳጅነቱን ማስቀረቱ ፐርሰናሊ ደብሮኛል። በነገራችን ላይ በዚህ ቪዲዮ ያያችሁትን የፍቅር ባህሪ ፈጽሞ አይደለም። እኛ ቀርተናቸው። እሺ ለማንኛውም እሺ አሁን እሱ ላካለው ብሏል። እሱ ይላክ። እሷ ደግሞ ማለት ነው ቅድም አሳምሮኛል እያልሽ ነበር። ታጥምድ አሳ ዘላ ወይስ ዋኝታ ታምጣ? መላክን እንደ ክብር ዝቅ ማድረግ እያየሁ ነው። መላክን ማለት ትክክለኛው ትርጉም ሰማኸኝ? እኔ ቆጣኝ ምን አልኩኝ? መላክ ማለት ሰው ልጅ ማገዝ። እንደዚህ አይነት ሀሳቦች እንዲገባቸው እውቀት ያላቸው መላክ ኖርማል ነው። ራሳችን እንደዚህ ያላችሁ ስሚኝ አንዴ፣ እናንተ ከእውቀት ነፃ ስለሆናችሁ አሳ ትፈልጋለች እና አሳ አምሯታል አይደል? ፍቅርዬ ትንሿ አሳ ነው የምትፈልጊው? ትልቁ የሆነ አለ በዚህ በኩል ጭራጭ ሆኖ እጆቹ እንዲጠፍ ቀለም ይተቀም ነው እንዴ? እሱ ነው ማለት አንድ አውጭና ከዚህ ስነስርዓት ይኖርና ይልቅ ለፈለከን ጉዳይ ብትነግረኝ ይሻላል። እንዴ የፈለኩሽን ጉዳይ እኮ እየነገርኩሽ ነው።
በጣም የታዘብኩት ነገር ቢኖር ፍቅር እንዲህ ታወራለች ወይ? ፍቅር እንደዚህ ትናገራለች እንዴ? የሌላትን ባህሪ ያመጣችው ያው ዋጋ እየከፈለች ስለሆነ ነው። በቃ ለአብርሽ ነው ይህ ሁሉ ነገር ለአብርሽ ነው። አሁንም አይታችኋል እንግዲህ አሁንም አብርሽ ከእንደገና ተመልሶ ወደ ፍቅር ደግሞ አሳምኗታል። ከዚህ በፊት የነበረውን ጉዳይ ደውለን በውስጥ መስመር ጨርሰናል ምናምን ሲሉ ሰምታችኋል። ጥሩ ነው፣ ግን አሁንም ለራሱ ኬዝ ነው ይህንን ያደረገው እንጂ ፍቅርን ወዷት ነው ወይ ከፍቅር ጋር ለመቀጠል ነው ብዬ ፐርሰናሊ እኔ አላስብም። ለምን መሰላችሁ? አሁን ተገናኙ፣ ከዛን እነ ሩትን ጠሯቸው፣ ከዛን ማብሸቅ ጀመሩ። እኔ ያደነኳቸው ይስሐቅንና ሩትን ነው። ይሶንና ሩትን በጣም አድንቄያቸዋለሁ። ምክንያቱም ሲያወሩት የነበረው ሲናገሩት የነበረው ነገር ትክክለኛ ነበረ። ምናልባት ሌላ ሰው ሆኖ ቢሆን ከአብርሽ ጋር አሪፍ ነገር ላይ እንደማይሆኑ እናንተም እኔም እናውቀዋለን። አብርሽ ያደረገው ነገር ልክ አይደለም፣ ፈጽሞ ልክ አይደለም። እሱንም እሷንም አይመጥኑም። ይህ የፍቅር ባህሪ አይደለም። እንደዚህ አይደለችም። የሁሉ ነገር የምታደርገው ለአብርሽ ብላ ነው። አብርሽን ለማስደሰት ብላ ነው። ከአብርሽ ጋር ለመሆን ብላ ነው። በራስ ብር ይዘናለሁ አባቴ አንተ የስነ ስርዓት ከያዝና ለፈለከው ጉዳይ ምን ያገኝ ጌታ በሪቨር ሳይም በራስ ብር እንዳ የዋህነቱ ከበዛ የዋህነቱ ከበዛ አልቀረ ግን ማለት ነው የምር አንደኛው የዋህ ነው ብለን እንድንደፈድፍ እንድናቀው በራስ ብር ይዘልና ችግር የለም። ከተራባችሁ እኮ ገዝቼ በራስ ማስቲካ ሲራቡ የሚበላ አይደለም። እውቀታችሁ እዚህ ጋር አሳ ምናምን እያላችሁ ነበረ። ረስታችሁት ነው? እሺ ለማንኛውም በጣም ሌላ ሙድ ውስጥ እየገባችሁ ስለሆነ ከ5 ደቂቃ በፊት እያወራችሁ ያላችሁትን ራሱ እየረሳችሁት ነው ያላችሁት። ለማንኛውም ታጥቦ ጭቃ ማለት ይህ ነው እንግዲህ። ከትላንት ወዲያ ደህና እየመሰልከኝ ነበረ። አኪዳን አይደለም የኔ ባህሪ ይሄ ነው። ይሞቃሉና ሙቀት ፈጠሩብኝ። መጀመሪያ ፀሐዩ ኖርማል በቃ ደስ የሚል ነበረ። ለስለስ ያለ ምን ነው ፀሐዩ ቀጥላል። ይቅርታ ጥላ ቦታ ነው ናለ የሆነ ጊዜ እንዲህ ከልላት አይቻለሁ። ከልላት የምር ከልላት እንደባለፈው የምር እየቀለላት እንዲህ የከለላት ነበር። ሩትም በዚህ አጋጣሚ ሳላደንቅ አላልፍም። ፍቅር እንደዛ ቀደም ስትል ብዙ ራሱ አልተናገረቻትም። ትታት ነው የሄደችው። ይሶም እንደዛው ሲያስቀይሙት ለሁለት ምንም አልተናገራቸውም። ይህን ያደረገበት የራሱ ሪዝን አለው። ወንድ ነው፣ ምንም የሆነ ነገር ቢፈጠር ኖርማል ነው። ግን ገብቷል። እዛ ጋር ሩትን ስለሚያከብራት እሱንም አክብሮታል። በዚህ ቪዲዮ በጣም ተበችታችሁኛል እነ ይሶ። ይሄ ነገር መሆን አልነበረበትም። እንካ ማስቲካ ግዛ መላኩን እንደ ሽንፈት አለ የሚቆጠረው። ገብቷል። ኢንቴንሽን ምንም ይሁን አብርሽ፣ ግን ይሶ በዛ ሰዓት ያን ነገር ስታረግ እንደ እንትን አይደለም፣ እንደ መሸነፍ ሳይሆን ለመርዳት ከሆነ ችግር የለበትም። አይታል ሊታዘዝ ይችላል። እንደዚህ አይነት ልብ ከያዝክ ነው ብዙ ነገሮችን ማሸነፍ የምትችለው። አንተ የናከው ምናምን መስሎ ከሆነ ተሳስታል። ብዙ ኦዲየንስ ያከበረውም ይሳቀን ነው። ያንን በማድረግ አንተ ምናምን ብራቮ ምናምን የምትባል አይነት ሰው አይደለም። ልክ አልሰራህም እንዴ? ለምንድን ነው አልገባኝም። እኔ ለምንድን ነው የምትከተለኝ ሁልጊዜ? እኔም አይጠራውሽ ሰው እኮ ሲታወቅ እኮ መተው ነው ያለብህ አይደል እንዴ? ሁሌ መጃጃል፣ ሁሌ የሆነ የማይሆን አስተሳሰብ ማሰብ ወር ደግሞ ይሄ ምንድን ነው የሚባለው ማይሆን አክት ለማሳየት ለምን ትፈልጋለህ? ለምን ነው የሰዎችን ትኩረት ለመሳብ የምትፈልገው? አልገባኝም። ተጃጅለንብሽ ነው። በስነ ስርዓት እያናገርኩ ነው። ወደዛ ልቀቀኝ። በጥፊ እንዳላላጋሽ ፍቅር ስነ ስርዓት ያው ለሷንም ልደግምልህ እችላለሁ። አይገርምህም? ቆመን ነው እያወራን ያለ ነው። ቆመን እያወራን ነው ያለ ነው። አለቃ ሰላም ነው። እንዳንተ አይነት ቆሻሻ እጅ እንዲነካኝ አልፈልግም እኮ። ታዲያ እንዲህ አይባልም። እሺ እንዲህ ማለት ምን ማለት ነው? እንዲህ ማለት ነው። የምር አንቺ አውቀሽዋል። የምር መጃጃል አይመችም። የተማረ ግደልክ እኮ አላማቸው ነው ያህል እንጂ መጀመሪያ መምጣት የለብንም። ይሄ ፓርላማ ውይይት ነው። ፍቅር በዚህ መንገድ ከቀጠልሽ ምናልባት
ይሄን ቪዲዮ እንደምታዩ እርግጠኛ ነኝ። በዚህ መንገድ ከቀጠልሽ ትጎጂበታለሽ። አሁን እየሄድሽው ያለበት መንገድ ትክክል አይደለም። አሁንም ላንቺ ምነግርሽ ነገር አብርሃምን 100% ማመን ማለት ይሄ በጣም ቀሽምነት ነው። ልክ አይደለሽ። ምናልባት ነገ ከነሱ ጋር አንድ ላይ ሆኖ ደግሞ አንቺን የሚያስቀይሙበት ጊዜ እንደሚመጣ እኔ 100% አልጠራጠርም። ይሄ ከመሆኑ በፊት ግን ራስሽን ፍሬም ብታቀዘቅዡ ፒስ ነው። ጋዜጣዊ መግለጫ አይደለም ማለት ይሄ። እሺ ለማንኛውም ጥርስ ያምራል፣ በደንብ መሳቅ ትችላለህ። ያኛው የዛኔው እየቀለድክበት ከሆነ ለሴት ልጅ ክብር ሲኖር የዛኔ ይገባል። ኦኬ ከዝራብ እየተከላከልክላት ነበር እንዴ? ነገር አውራ አሁን ቀጥል። በነገራችን ላይ ውስጥ የሌለውን ነገር ስታደርግ አያምርብህ። ውስጥ የሚኖር ውጪም ግን ፀሐይ እንዳይመታብኝ አያገባም። ዋና መማራችን ነው። ዋና እንድትማሩበት ነው። አንተ ስታረግ አስረዳሃል፣ አሪፍ ነው። ስለዚህ ይጠቅማል ነገር እንዲህ ልበልክ ነው። እኔ ከዚህ ላይ መቆየት አልፈልግም። ፕሊዝ ለምንድን ነው ደግሞ ያስከኝ? እኔ መሄድ ፈልጋለሁ። አይደለም ከይ ምን ማለት ነው? አላማቸው ጋር እኔ ራሴ ማቃጠል አልፈልግም። ስንት ነገር ትቼ እንደመጣሁ ታውቃለህ። ይገባኛል። አላማቸው አላማቸው አንተን ሱቅ መላክ እሷ ደግሞ አሳ እንድታወጣልን ነበር። የኛ ሐሳብ እንደ እድሜ አውራ ማለት ነው። እኔ እኮ ከመጀመሪያውም ነግሬሃለሁ። በነገራችን ላይ ሁኔታችሁን አይቼ ማለት ነው ቦራ የህፃናት መዋያ ያላችሁ ነው መሰለኝ ከመጀመሪያው። ለማንኛውም ማለት ነው አሁን እኮ አንተ ቀለል አድርገው ችግር የለውም እላካለሁ ብለሃል። እላካለሁ ችግር የለም። ይሄ ከክብር የሚቀንስ ነገር የለም። በልጅ እግር ሮጥ ብለና አቤት በቃ ይሄ ለእናንተ በጣም እውቀት ነው አይመስላችሁ? አቤት እውቀት እንደዛ ነው አይመስላችሁ? ለእውቀታችሁ ሞልቶ ፈሰሰ ቦራ። የምር እንደዚህ አይነት እውቀት ነው ይቻላል። ይሄ የመነጠቀ ነው። የመነጠቀ ብቻ ሳይሆን ከሌላ ፕላኔት የመጣ ከሌላ ፕላኔት አይቻልም። አሁን አላማችሁን አሳካችኋል እንዴ ወይስ ምንድን ገና ምንም? ኦኬ ለኛ አላማ ለማሳካት እየረዳህን ነው። አዎ ውለታ በዛብን። አንዴ ይሄ ያጨበጭባል። እውነት ውለታ እኛ ውለታ ዝም ብለን እንትን አንልም። በበስተማሪያዎች አብርሽን በዚህ ልክ መታዘዝ የለብሽም። ሌላ ሰው ማጣት የለብሽም። እና አብርሽ ብለሽ ብዙ ነገሮችን አይተሻል። ሩት እሺ ብለው ምናምን ቢሆን ኖሮ ብዙ ነገሮች ተስተካክለው አንቺ ዳር ነበርሽ ዛሬ የምትቀሪው። ራስሽ እንደ ጥሩ ተናጋሪ ያስበሽ እዛ ጋር ያንን ማድረግሽ ልክ አይደለም። እኔ የምነግርሽ ለፊውቸርሽ ለወደፊትሽ ነው። ይሄን ማድረግ የለብሽም። አሳ ምናምን እንዲ ጨዋታው እኮ ደስ ይላል፣ ግን ሰውን በዛ ልክ አቁሞ ሰውን ዲስከሬጅ ማድረግ ደግሞ ደስ አይልም። ይሄ ያንቺ ሐሳብ እንዳልሆነ በጣም እርግጠኛ ነኝ እኔ። ዛሬም የምልሽ ነገር ቢኖር ሰውን በደንብ ትረስት፣ ይሄ በጣም ዲፕ ትረስት አታርጊ። በቃ ይሄ የለም እስከ መጨረሻ አያዋጣሽም፣ ዋጋ ያስከፍልሻል። በዚህ ቪዲዮ ብዙ ነገር ተምሬያለሁ። ትዕግስትን ተምሬያለሁ። ወዳጅነትን ማስቀጠል ተምሬያለሁ። አሁን ይሳቅ በመጨረሻ ላይ የተናገረው ይህን ቪዲዮ በመስራት ይቆጫል ነው ያለው። አብርሽ በትክክል ይቆጫል። ምክንያቱም ዛሬ ያደረገው ነገር አሪፍ ስላልሆነ ነገ ደግሞ ፒስ አይሆንም። በቃ ትክክል አይሆንም። እንደዚህ ካሰቡማ አንተን ለማናደድ አንተን አይቀልም እንዴ? አንተን እኮ ይቀላል። ግን ብዙ ነገሮችን በትዕግስት አልፎት ነው እሱ። በጣም ከገረመኝ ንግግር ደግሞ ምን አላት መሰላችሁ? ምን አለው እሱ መሰላችሁ? ትሂድ ቤት እንገናኛለን ምናምን ነገር አለው። ትሂድ ምናምን እኔ ያገኛታለሁ አይነ ሙድ የለም። እኔ አሁን ላይ የሚመስለኝ ሩት እንዳልቆረጠች ስለሚያውቅ ኤኒታይም በቃ እሷ ማግኘት እንደሚችል ነው የሚያስበው አብርሽ። ይሄም ትንሽ ለእኔ ጥርጣሬ ስለፈጠረብኝ ነው። አብርሽና ሩት ይገናኛሉ፣ አሁን የሚታየው ነገር ፌክ ነው ምናምን የሚለው በጣም ጥያቄ ስለፈጠረብኝ ነው። ይሄ ነገር እናንተ ጋርም እንደሆነ አልጠራጠርም። እና ቤተሰቦች አሁን ምንድን ነው የሚሻለው? መፍትሄው ምንድን ነው? ለፍቅርስ እንዴት አድርገን ነው ነገሮች የምናስረዳት የሚለው በጣም ለእኔም ጥያቄ ስለሆነብኝ ነው። በነገራችን ላይ የሁላችንም ምኞት ነው በጣም ፍቅር ተረጋግታ እንድትኖር በደንብ ከአብርሽ ጋር አሪፍ የሆነ ግንኙነት እንዲኖራቸው የኔም የእናንተ ሀሳብ እንደሆነ አልጠራጠርም።
ነገሮች ግን በዚህ መንገድ መቀጠል የለባቸውም ባይነን። ይሄ ነው ሐሳባችን። ይሄ ሐሳቤ እንዲደርሳት ለፍቅር ይሄ ሐሳቤ እንዲደርሳቸው ለሁሉም ሼር ማድረግ እንዳትረሱ፣ ላይክ ማድረግ እንዳትረሱ፣ ሐሳባችሁን ደግሞ በኮሜንት መግለጽ እንዳትረሱ። ይሄንን ብትልልኝ የምትሉትን ሐሳብ ንገሩኝ። አመዛዝነን እውነታውን እናወራዋለን ማለት ነው። ስላዳመጣችሁኝ ሐሳቤን ሼር ስላደረጋችሁኝ እጅግ አድርጌ አመሰግናለሁ። በነገራችን ላይ ሰብስክራይብ እየተደረገ አይደለም ዩቲዩብ ቻናላችን። ሰብስክራይብ አድርጉ፣ አበረታቱን ወደፊት እንድንቀጥል ማለት ነው። እስከ ሌላኛው ቪዲዮ በሌላ ቪዲዮ እስክንገናኝ ሰላም ሁኑልኝ። ቸር ሁሉ ይግጠማችሁ።